ቴዲ ሾው ልቆረቆረም ያስፈልጋል because እንድቆረቆረ ነው የሚፈልገው ሰው ካልተቆረቆረ ካልተነካ እንዴት ነው ራሱን ሊያቅ የሚችለው በግልጽ በነግሬ ተጸልይ የማን መዝሙር ተሰማለህ ብትለኝ አብዛኛው የድሮ መዝሙሮችን ነው የሚሰማው ይረዱኛል በቃ ከእግዚአብሔር ጋር እንድነጋገር በጣም ይረዱኛል አንድ ነገር ይኛላችሁ ቴዲ ሾው ለጓደኛው ነግረው የቅርብ ወዳጁን ሰብሰብ ብለው በቤት ውስጥም ሆነ በማንኛውም ቦታ ላይ እንደው ጠጋ ብለው ቀጠሮ ይዘው የሚመለከቱት ሾው ቴዲ ሾው እንደውም በዛ ዘመን ለወንጌል መውጣት ማለት መስዋዕት ለመሆን እንደመውጣት ነው እንጂ ስሌት ተደርጎ ገንዘብን ጠብቀ ፌመስ ለመሆን ተብሎ ዩቲዩብ እና ሚዲያ ኖሮ ፌስቡክ ላይ ወጣለው የሚል ከረባትን አስተካክለ ለፌስቡክ የሚሆን ፎቶ የምታዘጋጅበት ዘመን አይደለም ያ ዘመን እንግዲህ ሌሎችም አሁን የክፍለ ሀገር ያሉት አገልጋዮች ተላላቅ ሰዎች በየአካባቢ እንግዲህ ተጽኖ ያመጡ ተላላቅ ሰዎች አሉ እና አሁን የምናያቸው አባቶች በዛ ዘመን የነበሩ ናቸው እና በጋሽ ዳንኤል ሲዝን የነበሩ እና ሴፉ ከበደ እና ፕሮፌሰር ባደግ እነዚህ ስንመለከታቸው ተላላቅ እግዚአብሔር ሰው እና ፓስተር መርለማ እና ጋሽ ከዳሞ በጣም ተላላቅ አባቶች ናቸው በወንጌል ኃይል በእውነት ምድሪቷን የፈወሱ ሰዎች ናቸው ቴዲ ሾው